አይ በዚህ ስቴጅ ላሳየህ የተወሰነ ጊዜ የሚጠቅም ይሆናል። ዳታው ነው። ዳታ በዚህ መልክ ነው ሴቭ የሚደረገው። ይሄ ኤቢ ባይቱ ነው። ይሄ ፓርት ነው ሬስቲቪቲ ነው። ዋናው ፈልግ ይሄን ፓርት ነው። እዚህ ዘመን ፎቶ ነው። እነኚህ የቀሩት የሬስቲቪቲ እና ከረንት ነው። ይሄ ኪፋክተር ነው። ይሄ ያው ሁለተኛ ጊዜ ሶስት ጊዜ አዳዲስ ሪከርድ አድርገህ ቼክ ለማድረግ የሚጠቅም ነው ማለት ነው። እስቲ አሁን ወደ ሶፍትዌሩ እንሂድ። ኦኬ ሶፍትዌሩን ሲምፕሊ ደብል ክሊክ እንድታደርጋት ኦልሬዲ ይሄን አግኝተዋል። ኢካን ፕሬስ ኤኒ ኪ ከዛ በኋላ ሽሉምበርገር ኤስ ኢንተር ቀጥሎ ኢንተር ዳታ ኢንተር እናደርጋለን ማለት ነው። ዳታ ኢንተር ለማድረግ እስቲ ጎን ለጎን እናደርጋቸውና ሁለቱም ያስወግደው ታላ ኦኬ እዚህ በዚህ በኩል እናደርጋት አንድ ዳታ እናስገባለን። ሶሪ እዚህ ጋር ሸሻለ ይሄ ኦኬ ለምን እንዲታየው አንድ ነጥብ አምስት ሬስቲቪቲ ቫልዩ ሬስቲቪቲ ቫልዩ 9.42 ሬስቲቪቲ ቫልዩ 9.44 3 ሜትር ማለት ነው 9.62 ኦኬ 4.2 ሜትር ላይ 9.88 6 ሜትር ላይ 10.45 9 ሜትር 11.1 16.5 ሜትር ላይ 12.2 ላይ 20 እዚች ጋር አንድ ትሪክ አለች እነግርሃለሁ። እሷ 20 ላይ ሁለት ጊዜ ሪዲንግ የሚወሰደው 86 ሁለተኛውን ለመውሰድ ሲ ነው የሚነካው። እዛ ይሄ ኦቨርላፕ ፖይንት ማለት ነው ሳታቋርጥ የሚቀጥለው 30 10.19 አሁንም ሲ ይነካል። then we will put the value 10.87 ኦኬ የሚቀጥለው 45 ነው 45 15.55 ኢንተር ቀጥሎ 66 ኢንተር 16.84 ኦኬ የሚቀጥለው 118.34 የሚቀጥለው 150 21.76 አሁን ሲን የሚነካው ኦቨርላፕ ስለሆነ 21.95 የሚቀጥለው 28.98 አሁን ደብል ስለሆነ ኦቨርላፕ ስለሆነ ሲነካና 27.05 ኦኬ 330 26.25 ነው። ኦኬ 500 ይሄ እስከ 1000 አይደለም እስከ 500 ብቻ ነው። 19.03 ይሄ ከጨረስኩ በኋላ ኪው ትነካለህ። ዳታዎቹ ያስገባቸው ዳታዎች በዚህ መልኩ ይቀላሉ ማለት ነው።
ከዛ በኋላ ፕሬስ ኤኒኬ ስናላይ ኤኒክስ ነገር ይመጣል። ኢዘር ኤን ኤረር ኖ ኤረር የለውም ስትል ይሄ ቢልድ ሊመጣ ይሄም ከርቫችን ነው ማለት ነው። ዲስ ፕሮጀክት ከርቭ ዲስ ደን አሁን እናደርገው ምንድነው ኮንቲኒው ትነካለህ እሺ ትነካለህ። ከዛ በኋላ we want to save rough data yes okay enter the name of the data file ቀርብ የፈለግከውን ትሰጣለህ። ቴስት for በዚህ ባለው ኦኬ ሎኬሽን ኦኬ አዲስ ብሎ አክቹአሊ ሰራበት ታላላቅ ነው ስለሆነ አምጋ ነው። ኦኬ አሁን የዳታ መጠባበቅ ነው። የሚቀጥለው ስቴፕ ሞዴል መስጠት አለብህ። ይሄን ከርቭን ሰርቶ እንዳወጣልህ ሞዴል ደግሞ እንግዲህ ከሙክ ከተሰሩ ወይም ሬዚስት 87 የሚላል ከሱ ላይ ነው ሞዴል ብዙ ጊዜ የሚሰራው። ሞዴል ኤም ትነካለህ። ከዛ ላይ ቶታል ነምበር ኦፍ ሌየር ባለ ስንት ሌየር አድርገህ ወይም 1 2 3 ሌየር ይጀምር 3 ሌየር ከዛ ላይ በቲክነስ ወይስ በዴፕዝ ልስራ ይላል። በዴፕዝ ትራለ ፈልክ በቲክነስ ኦኬ ሌየር ስቲቪቲ ያስገባ ይላል። እንግዲህ ይሄም ታይነ ከሞዴሉ ላይ ነው። ስለዚህ አሁን 10 ቤት ስለሆነ የመጀመሪያውን 15 አሰጣው ቲክነሱን 2.5 ሜትር ወጥተው የሚቀጥለውን 25 ወጥተው ዴፕዝ ስለሆነ ይሄን 15 ነው። የመጨረሻው ስቲክ ስንት ምን የሚለው ያው ከፍ ያለ ስለሚል ስቲክ በታች 46 ሰጠው ደን ምን ማድረግ ነው አይደል ኮንቲኒው ትላለህ። ስለዚህ ምንም ችግር የለብንም። again ኮንቲኒው ትላለህ። the next step is iteration አይተነካና አይተሬት አድርገው ትላለህ። ኮንቲኒው ራሱ እስኪ በቃይራን ኮንቲኒው 30 ኮንቲኒው ደግሞ ከርቭ ይሰጣል ማለት ነው። ከዛ በኋላ ስክሪን ዲስፕሌይ ከርቭን ካመንኩበት ስክሪን ዲስፕሌይ ተለማ ተነካለ። ሎኬሽን ያው የሰራው በቃ ላምጋ ነው። this is a final result። ስለዚህ እቺኛውን በስናፕሻት ወስደህ ሰራህ ማለት ነው። ያው ኤረራችን 4.5 ነው። so this way you can do your part